ሸይነት ሰርታ የምትገባ ሚስት እፈልጋለሁ። እሄድልሃለሁ። ከሰው ሚስት ጋር በፍጹም እንዳታነጻጽረኝ። ነገ ስንት ነው ሂሳብ? 600 ብር። ወጥ 400 ብር ይዛል። ብር ጎደለኝ። ነፍሴ እሺ አመሰግናለሁ። የማይሰለችኝ ይመስልሻል እንዴ? አንዳንዴ እንኳን ጥቃቅን ነገር አግኝኝ እንጂ። እኔም እኮ ልጅ አይደለም ቤት ውስጥ የተቀመጥኩት። አይመለከተኝም። በጣም ሰልችቶኛል። ምን ማለት ነው? እኔ ስታገባኝ እኮ የራሴ ስራ ነበረኝ። እንኳን ለራሴ ለእናቴ የምተርፍ ልጅ ነበርኩኝ። ከዛሬ ነገ ትጀምሪያለሽ እያልኩኝ በተስፋ ጠበቅኩኝ። አንቺ ግን ምንም ለውጥ የለሽም። ታሳዝናለክ። እኔ ቤት ውስጥ መቀመጤ እንድትንቀኝ አልነበረ። እኔስ ልጅን ባሪን ለመንከባከብ ልጃችንን በሰራተኛ እጅ እንዳታድግ ብዬ ነበር። አግዘኝ፣ ነጋችን ጥሩ ይሆናል። ይበቃናል። እዚህ ጋር ይበቃናል። አዎ ይበቃናል። እየቀለድክ ነው አባቴ።